ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት በልልኝ ትርፍርፍ በልልኝ እያልኩኝ ዛሬ የገረመኝ አንድ ነገር ልንገራችሁ። እኔ እንደ መጀመሪያ ቲክቶክ መስራት ያቆምያለሁ። ኦንላይን ልብስ እሸጣለሁ። ታውቃላችሁ ብዙዎቻችሁ ኦንላይን ለማስተዋወቀው የሚሸጠውንም ትቻለሁ ለጊዜው ማለት ነው። ብዙ ስግብግብ አይደለሁኝም፣ ተፈጥሮዬ ነው መስለኝ ስግብግብ አይደለሁኝም። ለዛ ተውኩኝ። ሱቅ አለን፣ ልብስ ኖርማል ሱቅ እዛ ይሸጣል፣ ልጆች ይሰራሉ፣ እኔ አልሰራም። አሁን ሊረፍበት ምን አንገባገባኝ ብዬ ትንሽ አረፍ ሊበልበት በቃ ወልጄ በቃ ከወለድኩ በኋላ እመጣለሁ ብዬ ብዙም አይደለሁኝም። ስልክ መያዝ ራሱ በጣም ነው አስጠላኝ በአሁኑ ሰዓት። ከዛ ይላችኋለሁ አሚና ምንድነው ዩቲዩብ ላይም ቪዲዮ እየለቀቅሽ አይደለም፣ ቲክቶክ ላይም ቪዲዮ እየለቀቅሽ አይደለም፣ ትተሻል ወይ? ማሰሪ ከሆነ እንትን ልግዛልሽ ሽጭልኝ አላለችኝም? አንዷ ገብታ አንድም አይደለም ማረ ሁለት ነው ገጠመኝ። ዩቲዩብሽን ትሸጫለሽ ወይ? ዩቲዩብ ላይም እንደዛው ነው፣ አልፎ አልፎ አለው ለማለት አይል ነው የሚለቀው እንጂ እንደመጀመሪያ እየሰራው አይደለሁኝም። እና ምን አንገባገባኝ ልረፍበት፣ እስኪወልድ ቢያንስ ልረፍበት ብዬ ነው እንጂ ብዙ ዋጋ የተከፈለበት ቻናል እኮ ነው። አሚና ኮሜዲያ ብላችሁ እስቲ ሰርች አርጉ ሂዱ። ዩቲዩብ ላይ እስከ 60,000 ሰብስክራይብ አለው። ይህ ማለት በራሴ ስራና በራሴ ቪዲዮ በቃ የሆነ የሰው ነገር እየፖስታችሁ ምናምን የመጣ ፎሎወርና እየተሳደባችሁ ምናምን በቃ ተሳዳቢ ሆናችሁ የመጣ ፎሎወርና የራሳችሁ ስራ እየሰራችሁ ቀስ ብሎ ያደገ ቀስ ብሎ የመጣ 50,000 አይደለም 10,000 ፎሎ ዋጋ አለው። በአሁኑ ሰዓት የሰው ነገር እየፖስታችሁ ምናምን የመጣ ፎሎና ሰብስክራይብ ዋጋ የለውም። እና እኔ እስከ ዛሬ የሚታውቁኝ ሰውን አልነካም፣ ሄሜት የለም፣ ስለ ሰው ወሬ አልሰራም፣ ስለ ሰው አልለቅም፣ የሰው ፎቶ እየለጠፍኩ ቪዲዮ አልሰራም፣ ዩቲዩብ ላይም ቲክቶክ ላይም እና የራሴ ስራና ስራ ብቻ ነው የሚሰራው። እስከዚህም የደረስኩት በራሴ ጥረትና በራሴ ልፋት ነው። እና ብዙ ዋጋ የከፈልኩበትን ቻናል በቀላሉ እኔ አሁን ቪዲዮ አለቀቀችም ብለሽ ሽጭልኝ የምትሉ ምን አስባችሁ ነው? ቆይ ኧረ ብስሚላ ወላሂ መቼም ሚዲያዬን እኔ መቼም የገቢ ምንጫችን ወይ ደግሞ እሱ ዩቲዩብ ወይ ደግሞ ቲክቶክ አይደለም የሚያስተዳድረን፣ ግን የራሳችን ስራዎቻችን ሱቆቻችን ለማስተዋወቅ እየጠቀመን ነው በጣም። የራሳችን ሱቅ የራሳችን ንግዶቻችን በራሳችን ፔጅ እናስተዋውቃለን፣ ይጠቅመናል። ገባችሁ? ኑ እከሌና አስተዋውቅልኝ ምናምን አንልም። በተለይ ማለት ነው ከዩቲዩብ ገቢ በተጨማሪ ማለት ነው። እና ዩቲዩብ ይከፍላል፣ ቲክቶክም ጥቅም አለው ላወቀ ለተጠቀመበት። ግን በቀላሉ እንደዚህ አሚና ወይ አንድ ሳምንት ቪዲዮ አለቀቀችን ወይ 15 ቪዲዮ አለቀቀችን እና ትተሻል ወይ ሽጭልኝ ማለት ምን ማለት ነው? አትታይ እንደው ጠንክሪ በርቺ ስሪ አንዳንድ ቢቅ በይ እንደምንም ሆነሽ ማለት ሲገባችሁ ሽጭልኝ ዩቲዩብ ሽጭልኝ ቲክቶክሽን የምትሉ ኸይር ኢንሻአላህ ነው ቡች ዛድ والله ما በብያች ቢጂ ባድ ሾየ ሹፍ በስ ብቻ በሰላም ልውለድና ከወለድኩ በኋላ መጣላችኋለሁ። እንደ መጀመሪያ ቀውጣለሁ። አሚና ኮሜዲያ ማን እንደሆነች አላወቃችሁ? እኔ ስደት ላይ ሆኜ ስንት ዋጋ የከፈልኩበትን ቻናል እኔ በቀላሉ ልሽጥልሽ? አናቦች ሹፍት እንተ ኸይር ኢንሻአላህ እና እላችኋለሁ። ሁላችሁም ዝም ብላችሁ ፎሎ አድርጉ። ኢንሻአላህ መጣለሁ። ኢንሻአላህ ሊረፍበት ብዬ ነው። ምን አረጋል ስግብግብነት አልሰራም። ሊለፍበት እስኪወልድ ባሌ የስራ ሰው ነው፣ እየሰራ ነው። አልሐምዱሊላህ እየሰራ ያስተዳድራል። እኔ ደግሞ ሊረፍበት እስከዛ ብዬ ነው እንጂ መጣለው አልጠፋውም ልላችሁ ፈልጋለሁ። አለውኝ። እሺ ፎሎ እያደረጋችሁ